ሰላም እንዴት ናችሁ? ዛሬ ደግሞ እንደተለመደው በእርግዝና ዙሪያ የምንነጋገረውን ቶፒክ ይዤላችሁ መጥቻለሁ። ለዛሬ ያዘጋጀሁት በእርግዝና ጊዜ መወሰድ ያለባቸው ቫይታሚን እና ሚኒራሎች፣ ሰፕሊመንቶች ምን ምን ናቸው፣ ከምግብስ ከምን እናገኛቸዋለን የሚለውን ርዕስ ነው ይዤላችሁ የመጣሁት። ወደ ውስጥ ከመግባታችን በፊት ለምንድን ነው በእርግዝና ጊዜ እነዚህ ነገሮች መውሰድ አስፈላጊነቱ የሚለውን ስናይ በእርግዝና ጊዜ እነዚህ ነገሮች መውሰዱ ምክንያቱም የፍላጎት መጨመር ስለሚኖር ነው። በእርግዝና ወቅት በሚካሄደው ፈጣን የፅንስ እድገት ምክንያት ፍላጎት ስለሚጨምር የኒውትረንቶች እነዚህን ሰፕሊመንቶች ወይም ማሟያዎች መውሰድ ይኖርብናል ማለት ነው። ሌላኛው ውስብስብ ነገሮችን ለመከላከል ነው። ምክንያቱም በእርግዝና ጊዜ ፍላጎት ስለሚጨምር ለረጅም ጊዜ የኒውትረንት እጥረት ለውስብስብ ችግሮች የማጋለጥ እናትየዋንም ሆነ ፅንሱ ለማጋለጥ እድሉ ከፍተኛ ስለሚሆን ጊዜው ሳይደርስ የመውለድንም ነገር ስለሚያመጣ እነዚህ ነገሮች ለመከላከል የወሊድ ጉድለቶችንም ለመከላከል ንጥረ ነገሮች ያስፈልጉናል ማለት ነው። ሁለቱንም ያማከለ አመጋገብ መመገብ ይኖርባታል አንዲት እናት ማለት ነው። የተመጣጠነ ምግቡንም ከምግብ ማግኘት ይኖርባታል። እነዚህንም ሰፕሊመንቶች ደግሞ ከምግብ ያላገኘችውን ነገሮች ለማሟላት መውሰድ ይኖርባታል ማለት ነው። የመጀመሪያው አንዲት ነፍሰ ጡር ሴት በእርግዝና ወቅት መውሰድ ያለባት ሰፕሊመንት ፎሊክ አሲድ ወይም ቫይታሚን ቢ9 የምንለውን ንጥረ ነገር ነው ማለት ነው። ይህንንም የምንወስደው በእርግዝና የመጀመሪያ ወራቶች ነው መውሰድ ያለብን። ምክንያቱም ከኒውራል ቲዩብ ጋር ተያይዞ የሚመጡ ጉድለቶችን ስፓይናል ቢፊዳ ወይም አኒንሴፋለስ የምንላቸውን የወሊድ ጉድለቶች ይከላከልልናል ማለት ነው። ብዙ ጊዜ ይሄ ኒውራል ቲዩብ ክሎዥር የሚካሄደው በእርግዝና የመጀመሪያ ወራት ላይ ነው። ስለዚህ አንዲት ነፍሰ ጡር ሴት ቢቻል ይሄንን ንጥረ ነገር እርግዝና ከመፈጠሩ በፊት ከአንድ ወር በፊት ጀምሮ እርግዝና ከተፈጠረ ደግሞ እስከ 3 ወር ወይም እስከ መጀመሪያዎቹ 12 ሳምንታት ድረስ ብትወስድ ይመከራል። ምክንያቱም በእኛ ሀገር ኮንቴክስት አንዲት ነፍሰ ጡር ሴት እርግዝናዋን በተለምዶ የምታውቀው ሁለተኛ ወር ላይ 3ኛ ወር ላይ ነው ኮንፊርም የምታደርገው እርግዝናዋን። ይሄ ደግሞ የኒውራል ቲዩብ ክሎዥሮቹ የመጀመሪያ ወራት ስለሆነ ክሎዝድ የሚሆኑት ይህንን ቫይታሚን ላታገኝ ነው ማለት ነው። ስለዚህ እርግዝናን ፕላን ካረገችበት ጀምሮ ከአንድ ወር ጀምሮ እስከ ቀጣይ 3 ወራት ብትወስደው ይሄንን ሰፕሊመንት ይመከራል ማለት ነው። በቀን 400 ማይክሮግራም ፎሊክ አሲድ እንድትወስድ ይመከራል ማለት ነው። ምክንያቱም ይሄንን ከምግብ የጎደለውን ማሟያ ንጥረ ነገር መውሰድ ይኖርባታል ማለት ነው። ግን ይሄ ቫይታሚን ወይም ይሄንን ንጥረ ነገር በእርግዝና ወቅት ስትወስድ ከመጠን በላይ መውሰድ የለባትም። ምንም ያህል እንኳን ዋተር ሶሊብል ወይም በውሃ የሚሟሟ ንጥረ ነገር ቢሆንም ሰውነታችን አስፈላጊውን ለሰውነቱ ተጠቅሞ ሌላውን ቢያስወግደውም ነገር ግን ከመጠን በላይ ወይም ሐኪም ከመከራት በላይ ይህንን ንጥረ ነገር መውሰድ የለባትም ማለት ነው። ሌላኛው በእርግዝና ጊዜ መወሰድ ያለበት ንጥረ ነገር ደግሞ ቫይታሚን ዲ ነው። በሽታን ከመከላከልና የአጥንትን ጥንካሬ አስተማማኝ ሁኔታ ከመጠበቅ አንጻር ቫይታሚን ዲ በጣም አስፈላጊው ንጥረ ነገር ነው። በቀን 10 ማይክሮግራም ወይም 400 ኢንተርናሽናል ዩኒት እንድትወስድ ይመከራል ማለት ነው። በተለይ ለፀሐይ ተጋላጭ ያልሆኑ ሰዎች ወይም ረጅሙን ጊዜ ፀሐይ የማትወጣባቸው አካባቢ የሚኖሩ ሰዎች ይህንን ንጥረ ነገር እንዲወስዱ ይመከራል ማለት ነው። ምክንያቱም በሰውነት ውስጥ ያሉ የካልሽየም ወይም ፎስፌት ደረጃዎችን ለመቆጣጠር ይረዳናል ማለት ነው። ቫይታሚን ዲ ለህፃኑ የጥርስ፣ የአጥንት፣ የጡንቻ እድገት በጣም ወሳኝ ንጥረ ነገር ነው ማለት ነው። ከበሽታ መከላከል ባሻገር ማለት ነው። በእርግዝና ጊዜ በቂ ያልሆነ ቫይታሚን ዲ ለፕሪክላምፒያ እናትየዋን ያጋልጣታል። ለእርግዝና ጊዜ የስኳር ህመም፣ ዝቅተኛ የወሊድ ክብደት መጨመር ጋር ይያያዛል ማለት ነው። በኋላኛውም ዘመን ደግሞ ህፃኑ ጠንካራ ያልሆነ አጥንት እንዲኖረው ይዳርጋል ማለት ነው።
ሶ ይሄንን ቫይታሚን ዲ እንደ ሰፕሊመንት መውሰድ በጣም ጠቀሜታ አለው ማለት ነው። የመጨረሻው የሚመከረው አንዲት ነፍሰ ጡር ሴት በእርግዝና ጊዜ እንድትወስደው 100 ማይክሮግራም ወይም 4000 ኢንተርናሽናል ዩኒት ነው። ይሄም ግን በባለሙያ ሪኮመንድድ ከተደረገ ወይም ከታዘዘ ነው እንጂ ከዚህ በቀጠም በላይ ከወሰደች ሃይፐርካሊሚያ የምንለው ነገር ሊያጋጥማት ይችላል። ወይም ደግሞ በደም ውስጥ ከፍተኛ የሆነ የካልሽየም መጠን ሊያጋጥማት ይችላል ማለት ነው። ከዚህ ጋር ተያይዞ ደግሞ ከፍተኛ ጉዳት ሊያስከትል ይችላል። ስለዚህ ከሐኪም ወይም ጤና ባለሙያ ከመከረን ውጪ በፍጹም ከፍተኛ ያለው መጠን መውሰድ የለብንም ማለት ነው። ሌላው አይረን ነው። እናትየዋ በእርግዝና ወቅት በጣም ወሳኝ መውሰድ ያለባት ንጥረ ነገር አይረን ነው። አኒሚያን ይከላከልልናል ማለት ነው። በእርግዝና ወቅት የደም መጠናችን በጣም ይጨምራል አስፈላጊነቱ። ስለዚህ አንዲት ነፍሰ ጡር ሴት ይሄንን ለማሟላት በእርግዝና ወቅት አይረንን መውሰድ ይኖርባታል ማለት ነው። ከእርግዝና ጋር ተያይዞ የደም ማነስን ለመከላከል ሆነ ለጽንሱ በቂ ኦክስጅንን ከማቅረብ አንጻር በቂ የሆነ አይረን መውሰድ ይኖርባታል። በቀን ውስጥ የሚመከረው 27 ሚሊግራም የሚሆን አይረን እንድትወስድ ነው ማለት ነው። ከዚህ ጋር ተያይዞ ከአይረን ጋር አይረንን በምትወስድ ጊዜ አብራ ቫይታሚን ሲ የበለጸጉ ነገሮችን ብትወስድ ይመከራል፣ እንደ ብርቱካን ጭማቂ የመሳሰሉትን ነገሮች። ምክንያቱም አይረን አብዞርቬሽኑን ለመጨመር እነዚህ ቫይታሚን ሲ በውስጣቸው ያሉ ነገሮች ይረዱናል ማለት ነው። ነገር ግን በውስጣቸው ካልሽየም ያሉ እንደ የወተት ተዋጽኦ ነገሮችን አይረን በምትወስድበት ጊዜ መውሰድ የለባትም። ወይም ከወሰደች ደግሞ ከ2 ሰዓት በኋላ ብትወስድ ይመከራል ማለት ነው። ምክንያቱም አይረን አብዞርቬሽኑን ስለሚቀንስብን እነዚህ ካልሽየም ያላቸው ኮንተንቶች ማለት ነው። ግን ሪኮመንድድ ከተደረገው ተጨማሪ ኤክሰስ አይረን መውሰድ የለባትም። ምክንያቱም አይረን ቶክሲኮሽን ሊያስከትልባት ስለሚችል ማለት ነው። ይሄም ጉዳት አለው የራሱን የቻለ። ስለዚህ ሐኪም ከሚያዝልን ውጪ መውሰድ የለብንም ማለት ነው። ሌላኛው ካልሽየም ነው። በእርግዝና ጊዜ መውሰድ ያለብን ነገሮች በቀን ውስጥ 1000 ሚሊግራም የሚሆን ካልሽየም መውሰድ ይኖርባታል ማለት ነው። አንዲት ነፍሰ ጡር ሴት ለጽንሱ የልብ የጥርስና የአጥንት የነርቭ ስነስርዓት በጣም ጠቃሚ ንጥረ ነገር ነው ማለት ነው። ምንድነው ይሄን ካልሽየም ለማሟላት እናትየዋ ስቶርድ የሆነ ወይም በቂ የካልሽየም መጠን ሊኖራት ይገባል። ምክንያቱም ለጽንሱ አስፈላጊ ስለሆነ ከእናትየዋ አጥንት ሊወስድ ይችላል ማለት ነው፣ በቂ ያልሆነ ካልሽየም ካላት በውስጧ ማለት ነው። ስለዚህ ይሄም የእናትየዋ ላይ የአጥንት መሳሳት ሊያጋጥም ስለሚችል እናትየዋ ለራሷም የሆነ ለጽንሱ በቂ የሆነ ካልሽየም መውሰድ ይኖርባታል ማለት ነው። የምግብም ካልሽየምን ከምግቦችን ማግኘት ትችላለች። የመጀመሪያው ከወተት ተዋጽኦ እንደ ወተት፣ እርጎ የመሳሰሉት ሲሆን ሌላኛው ከአረንጓዴ ቅጠላቅጠል ካላቸው አትክልቶች ማግኘት ትችላለች። ጎመን፣ ብሮኮሊ የመሳሰሉትን ብትመገብ፣ ከአሳ ዝርያዎች ሰርዲን ከመሳሰሉት ደግሞ ጥሩ ካልሽየም ምንጮች ናቸው። ስለዚህ ከነዚህ ካልሽየምን ማግኘት ትችላለች ማለት ነው። ሌላኛው በጣም አስፈላጊ ንጥረ ነገር አዮዲን ነው። ከጽንሱ የአንጎልና የነርቭ ስርዓት ጋር በጣም ጥብቅ የሆነ ግንኙነት አለው ማለት ነው። ሌላው ለጽንሱም ሆነ ለእናትየው ታይሮይድ ሆርሞን ጋር ለማምረት ወሳኝ ንጥረ ነገር ነው ማለት ነው። የአዮዲን እጥረት አጋጠመ ማለት በልጁ ኮግኒቲቭ ወይም የግንዛቤ መዛባት ሊያስከትልብን ይችላል ማለት ነው። ቢሆንም ግን ከመጠን በላይ የሆነ አዮዲን ደግሞ መውሰድ የለብንም ማለት ነው፣ በእርግዝና ጊዜ ማለት ነው። ሌላው እነዚህ ዋና ዋናዎቹ ንጥረ ነገሮች እንዳሉ ሆነው ሌሎች ጠቃሚ ንጥረ ነገሮችም ደግሞ በእርግዝና ጊዜ አሉ። የመጀመሪያ ኮላይን የምንለው ንጥረ ነገር ነው። ለጽንሱ የአንጎል እድገት በጣም ወሳኝ ንጥረ ነገር ነው። በቀን ወደ 450 ሚሊግራም የሚያክል ኮላይን መውሰድ ይኖርብናል። ሌላኛው ደግሞ አስፈላጊ ንጥረ ነገር ኦሜጋ 3 ፋቲ አሲድ የምንለው ነው። ለልጁ የአንጎል ሆነ የአይን እድገት በጣም ወሳኝ ንጥረ ነገር ነው። ከአሳ ዝርያዎች ማግኘት እንችላለን። ከዚህም በተጨማሪ ደግሞ ከሰፕልመንቶችን ማግኘት እንችላለን ማለት ነው እነዚህ ንጥረ ነገሮች። ሌላኛው ማግኒዥየም፣ ቫይታሚን ቢ እና ዚንክ የመሳሰሉትም ደግሞ በጣም አስፈላጊ ንጥረ ነገሮች ናቸው። የእናትየዋንም የበሽታ መከላከል አቅም ቢውልድ ከማድረግ አንጻር ጠቃሚ ንጥረ ነገሮች ናቸው እነዚህ ንጥረ ነገሮች። ሌላኛው ቫይታሚን ኤ ነው። ቫይታሚን ኤን በእርግዝና ጊዜ ከምንወስዳቸው
ፕሪናታሎች እናገኛለን፣ ግን አስፈላጊ ሆኖ ሲገኝ ሐኪም ሊያዝልን ይችላል የቫይታሚን ኤ ለብቻው። ነገር ግን ሐኪም ካዘዘልን መጠን በላይ መውሰድ ቴራቶጆኒክ ስለሚሆን በራሱ ጥንቃቄ ማድረግ ይኖርብናል ማለት ነው። ምክንያቱም ከመጠን በላይ ሰፕልመንቶችን መውሰድ የተለያዩ ራሳቸውን የቻሉ ጉዳቶች አላቸው። ለምሳሌ ቫይታሚን ኤን በምንወስድ ጊዜ ያለ ሐኪም ማዘዣ ስፔሻሊ በምንወስድ ጊዜ ከጽንስ መዛባት ጋር በጣም ጥብቅ የሆነ ግንኙነት አለው ቫይታሚን ኤ። አዮዲንንም እንደዚሁ በምንወስድ ጊዜ በማደግ ላይ ያለውን ጽንስም ሆነ የታይሮይድ ሆርሞን ላይ ችግር ሊያስከትል ይችላል ማለት ነው። ስለዚህ ሐኪም ካዘዘልን በኋላ ከመጠን በላይ መውሰድ የለብንም ማለት ነው። ሌላው ቫይታሚን ዲም ከመጠን በላይ መውሰድ የለብንም፣ ምክንያቱም ቫይታሚን ዲ ቶክሲሲቲ ሊያስከትልብን ይችላል። ምክንያቱም ከፍተኛ መጠን ያለው ቫይታሚን ዲ በምንወስድ ጊዜ ሃይፐርካሊሚያ ሊያጋጥመን ይችላል፣ ወይም በደም ውስጥ ከፍተኛ የሆነ የካልሲየም መጠን ሊኖር ይችላል። ይሄም ደግሞ የከፍተኛ የሆነ የኩላሊት ጉዳትን ሊያስከትል ይችላል ማለት ነው። ስለዚህ ማንኛውንም አይነት ሰፕሊመንት በእርግዝና ጊዜ በምንወስድ ጊዜ አንደኛ የተፈቀዱ ከቅድመ ወሊድ ቫይታሚኖችን መምረጥ ይኖርብናል። ምክንያቱም ሁሉም የቅድመ ወሊድ ቫይታሚኖች በውስጣቸው ተመጣጣኝ የሆኑ ንጥረ ነገሮች አላቸው ማለት ነው። ስለዚህ የተፈቀዱ ንጥረ ነገሮችን መውሰድ ይኖርብናል ማለት ነው። ሌላኛው ቫይታሚን ኤ ስፔሻሊ ቫይታሚን ኤ ሬቲኖል ላይ ጥንቃቄ ማድረግ ይኖርብናል። አሁን ላይ እንደ ትሬንድ ሆኖ ሬቲኖል ስኪንኬር ስፔሻሊ ስኪንኬር ላይ ሬቲኖል እንቀባለን ሴቶች። በእርግዝና ጊዜ ከሚዋጠው በተጨማሪ የሚቀባውም ሬቲኖል አይፈቀድም ማለት ነው። ይህንን ጥንቃቄ ማድረግ ይኖርብናል። ስለዚህ ማንኛውንም አይነት ሰፕሊመንት ከመውሰዳችን በፊትም ሆነ ከአንደኛው ሰፕሊመንት ወደ አንደኛው ሰፕሊመንት በምንዘዋወር ጊዜ ሐኪማችንን ማማከር ይኖርብናል። ሌላው ከሰፕሊመንቶቹ በተጨማሪ መጀመሪያ ቅድሚያ መስጠት ያለብን አመጋገባችን ላይ ነው። ምክንያቱም እነዚህ ማሟያዎች የሚጠቅሙን ከምግብ የተረፈውን ያልተሟላ ነገር ካለን ነው እንጂ ራሳቸውን ችለው ሙሉ ለሙሉ ሰውነታችንን የሚያስፈልገውን ንጥረ ነገር ሊሰጡን አይችሉም። ከምግብ አግኝተን ከምግብ የጎደለውን ነው፣ ከስማቸው ራሱ እንደምንነሳው ማሟያ ሰፕሊመንት ስለሆነ ከምግብ የጎደለውን ነው የሚያሟሉልን ማለት ነው። ስለዚህ በአጠቃላይ የመጀመሪያው ቁልፍ ንጥረ ነገሮች ላይ ማተኮር ይኖርብናል። ፎሊክ አሲድን፣ ቫይታሚን ዲን፣ አይረንን፣ ካልሽየምን እነዚህን የመሳሰሉ ንጥረ ነገሮችን ከምግብ እናገኛለን። ከምግብ በዘለለ ደግሞ ከሰፕሊመንቶች አግኝተን ለጽንሱም እድገትም ሆነ ለእናትየዋ ጤና አስፈላጊ ስለሆነ ከዛ ማግኘት ይኖርብናል ማለት ነው። ሌላኛው እንደተነጋገርነው የሰፕሊመንት የመድኃኒት መጠናቸው በጣም አስፈላጊ ነው። ምክንያቱም ሐኪም ካዘዘልን ዶዜጅ በተጨማሪ በምንወስድ ጊዜ ቶክሲሲቲ ይከተላል ማለት ነው። ስለዚህ ጎጂ ናቸው ለጤና ማለት ነው። እንደተነጋገርነው ማንኛውም ማሟያዎች በምንወስድ ጊዜ ሐኪሞቻችንን ወይም ባለሙያዎቻችንን ማማከር ይኖርብናል ማለት ነው። ሌላ ሆሊስቲክ አፕሮች መጠቀም እንዳንረሳ፣ ምክንያቱም መጀመሪያ ከምግብ ማግኘት ይኖርብናል፣ ቀጥሎ ነው ከነዚህ ሰፕሊመንት ማግኘት ይኖርብናል ማለት ነው። በዚህ ዙሪያ ማንኛውም ጥያቄ ካላችሁ ምን አይነት ሰፕሊመንት መውሰድ እንችላለን፣ የትኞቹ ናቸው የሚለውን ማወቅ ከፈለጋችሁ አስቀምጡልኝ ከስር። በሰፊው የምንነጋገር ይሆናል ደግሞ በሌላ ጉዳዮች ላይ በእርግዝና ዙሪያ። ማንኛውም ጥያቄ ካላችሁ ለማስተናገድ ዝግጁ ነኝ። አመሰግናለሁ። መልካም ጊዜ